ይህንን ሰምታችሁ ከጨረሳችሁ በአንድ ነገር እርግጠኛ ሁኑ። የትኛው ሙስሊም እስልምና ላይ የማያቋርጡ ጥያቄዎችን ማንሳት ይጀምራል። በመቀጠል ደግሞ በአካል እንኳን እስልምናን ባይለቅ ልቡ ከእስልምና የወጣ ይሆናል። ስለዚህ ሙስሊሞች በእስልምና ውስጥ መቆየትና ጀሃነም መግባትን ምርጫችሁ ካደረጋችሁ ሰምታችሁ እንዳትጨርሱ ትመክራችኋለሁ። ክርስቲያኖች ግን በቀላሉ ወደ ዘላለም ሞት የሚመራውን እስልምናን አስጥላችሁ የምስራችሁ ለሙስሊሞች መንገርና ከዘላለም ሞት ማስመለጥ ከፈለጋችሁ ጨርሳችሁ ስሙት። አንዴ ብቻ ሳይሆን ደጋግማችሁ ማስታወሻ እየያዛችሁ ብትሰሙትም እመክራለሁ። Suppose we ask our Muslim friends, why did Allah reveal the Quran in Arabic? Simple question, right? እንበልና ሙስሊም ወገኖቻችንን አላህ ቁርአንን ለምን በአረብኛ አወረደው ብለን ብንጠይቃቸው ቀላል ጥያቄ አይደል? በዚህ ጊዜ አንድ ነገር ይላሉ። ምክንያቱም አረብኛ የበለጸገ ቋንቋ ነው፣ ወይም አረብኛ አላህ አንደበተ ርቱዕነቱን የገለጸበት ፍጹም ቋንቋ ስለሆነ ነው ይላሉ። ለሙስሊም ወገኖቻችን በሚያሳዝን ሁኔታ አላህ ቁርአንን በአረብኛ ለምን እንዳወረደና አላህ ቁርአንን በአረብኛ ያወረደበትን ምክንያቶች ቁርአን በግልጽ ይነግረናል። የዛሬ ሙስሊሞች ስለ ቁርአን ከሚያምኑት ጋር ሙሉ በሙሉ ይቃረናሉ። ለዚህም ነው የሙስሊም ሊቃውንት እኛ ልንነጋገርበት የተነሳ ነው ጉዳይ ላይ በጭራሽ የማይወያዩበት። እናንተ አሁን ልታውቁት ያለውን ነገር ማንም እንዲያውቅ አይፈልጉም። እያጋነንኩ ከመሰላችሁ ይህንን እስከ መጨረሻ እዩትና ይህ መረጃ እንዴት ለዳዋ ምንም እንደማይጎዳ አስረዱኝ። ዳዋ ማለት እስላማዊ ተልእኮ ማለት ነው። ይህ ቻናል ከሙስሊሞች ይልቅ ለቤተ ክርስቲያን የሚጠቅም ስለሆነ አሁን ይህንን የምትመለከቱ ሁላችሁም ቻናሉን ሰብስክራይብ አድርጉት። እስልምናን በአግባቡ ካላወቃችሁ የምስራችሁን እንዴት ለሙስሊሞች መናገር እንዳለባችሁ አታውቁም። ስለዚህ የነቃ ተሳትፎ እንድታደርጉና ይህንን ቻናል ሁሉም አማርኛ ተናጋሪ ጋር እንድታደርሱ በትህትና አሳስባለሁ። Let's set the stage for the problem by recalling how these discussions about the Quran arise. የዚህ የቁርአን ውይይት እንዴት እንደሚነሳ በማሳየት ለችግሩ መድረክ እናዘጋጅ። ሙስሊም ጓደኞቻችን እስልምናን እንድንቀበል ይጋብዙናል። እኛም ለምን ወደ እስልምና እንቀይራለን ብለን እንጠይቃለን። እነሱም ምክንያቱም እውነት ስለሆነ ይሉናል። እኛም ግን ብዙ አስተሳሰቦች ወይም አይዲዮሎጂዎች እውነት ነን ይላሉ፣ ለምን እስልምና እውነት ነው ብለን እናምናለን በማለት መልስ እንሰጣለን። እነሱም በቁርአን ምክንያት በጥበብ ተጽፏል፣ የአምላክ ቃል መሆን አለበት ይላሉ። Now, even before we open the Quran and start reading, አሁን ቁርአንን ከመክፈታችንና ማንበብ ከመጀመራችን በፊት በዚህ አስደናቂ ጽሑፍ በሚለው ክርክር ላይ ግልጽ የሆነ ችግር ልናስተውል እንችላለን። ሮሚዮና ጁሊየት በሚያስደንቅ ሁኔታ ተጽፏል። የካራማዞቭ ወንድሞች በሚያስደንቅ ሁኔታ ተጽፏል። የጂ አልፍሬድ ፕሩፍሮክ የፍቅር ዘፈን በሚያስደንቅ ሁኔታ ተጽፏል። በሚያስተውል አይምሮ ካሰብነው እነዚህ ድንቅ ጽሑፎች የፈጣሪ ቃል ከመሆን ጋር ምን ያገናኛቸዋል? እኔ እስከማውቀው ድረስ በፍጹም ምንም ነገር አያገናኛቸውም። But we're trying to be nice, so in spite of the absurdity of the claim, we open the Quran anyway, and we find the worst, most boring, most disorganized book we've ever read in our entire lives. Terrible beyond our already low expectations. ግን ጥሩ ለመሆን እየሞከርን ነው። ስለዚህ የይገባኛል ጥያቄው ቂልነት ቢሆንም ለማንኛውም በሚል ቁርአንን እንከፍተዋለን። እናም በህይወታችን በሙሉ ካነበብነው እጅግ የከፋ በጣም አሰልቺ በጣም ያልተደራጀ መጽሐፍ ሆኖ እናገኘዋለን። አውርደን ካሰብነው በላይ የወረደ ነው። ስለዚህ ወደ ሙስሊም ጓደኞቻችን ተመልሰን በተቻለ መጠን በትህትና እንነግራቸዋለን። ቁርአን የስልክ ቁጥሮች ስብስብ ከሆነው መጽሐፍ ወይም ፎን ቡክ ከሚባለው ያነሰ ትኩረት ሳቢነት አስደናቂነትና እውቀት ያለው ነው እንላቸዋለን። እናም ያኔ ነው ሙስሊም ጓደኞቻችን የመጨረሻውን ካርድ ከተስፋ መቁረጥ የተነሳ የሚስቡት። እንዲህ ይላሉ፣ በአረብኛ ብቻ ነው የሚሰራው። Here we start wondering, if Islam is the religion for all people, why would the main evidence for Islam only work in one language? እዚህ ጋር መገረም እንጀምራለን። እስልምና የሁሉም ሰዎች ሃይማኖት ከሆነ ለምንድን ነው የእስልምና ዋና መረጃ አብዛኛው ሰው በማይናገረው በአንድ ቋንቋ ብቻ የሚሰራው? የአረብ ተወላጆች እንኳን ቁርአን በጥንታዊ አረብኛ ስለተጻፈ አብዛኛውን ሊረዱት አይችሉም። ነገር ግን የጥንታዊ አረብኛ ሊቃውንት እንኳን የቁርአን ክፍሎችን ሊረዱ ስለማይችሉ እየባሰ ይሄዳል። የአረብ ምሁር ጌራርድ ፑይን ለምሳሌ እንዲህ ብለዋል፣ ቁርአን ስለራሱ ሙቢን ወይም ግልጽ ነው ይላል። ነገር ግን ከተመለከታችሁ እያንዳንዱ አምስተኛው አረፍተ ነገር ትርጉም እንደማይሰጥ ትገነዘባላችሁ። ብዙ ሙስሊሞችና ምስራቃውያን ሌላ ነገር ነው የሚነግሯችሁ ይታወቃል። ነገር ግን እውነታው አንድ አምስተኛው የቁርአን መጽሐፍ ለመረዳት የማይቻል ነው። ይህ ነው በትርጉም ስራ ላይ ችግር የፈጠረው። ቁርአን ለመረዳት የማይቻል ከሆነ በአረብኛ እንኳን ለመረዳት የማይቻል ከሆነ ሊተረጎም የሚችል አይሆንም። ሰዎችም ይህንን ይፈራሉ። እናም ቁርአን በተደጋጋሚ ግልጽ ነው ስለሚል ነገር ግን ግልጽ ስላልሆነ የአረብኛ ተናጋሪዎች እንኳን ተቃርኖ እንዳለው ይነግሯቸዋል። ኢራናዊው ምሁር አሊ ዳሽቲ 23 ዓመት በተሰኘው መጽሐፉ
አክሎ ተናግሯል። ቁርአን ያልተሟሉ አረፍተ ነገሮችንና ያለ አስረጂ መጽሐፍት ሙሉ በሙሉ ለመረዳት የማይቻሉ አረፍተ ነገሮችን፣ ከአረብኛ ውጪ የሆኑ ቃላትን፣ ያልተለመዱ የአረብኛ ቃላትንና ከመደበኛው ትርጉም ውጪ ጥቅም ላይ የሚውሉ ቃላትን፣ የጾታና የቁጥር ስምምነቶችን ሳይከተሉ የሚፈጠሩ ቃላቶችንና ግሶችን፣ አመክንያዊ ባልሆነና ሰዋሰዋዊ ባልሆነ መልኩ የተተገበሩ ተውላጠ ስሞች፣ አንዳንድ ጊዜ ዋቢ የሌላቸውና በግጥም ምንባቦች ውስጥ ብዙውን ጊዜ ከርዕሰ ጉዳዩ የራቁ አረፍተ ነገሮችን ይዟል። እነዚህና ሌሎች በቋንቋ ውስጥ ያሉ ጥፋቶች የቁርአንን አንደበተ ርቱዕነት ለሚክዱ ተቺዎች ሰፊ ዕድልን ሰጥተዋል።